ይህ ድምፅ ለብዙ ኢትዮጵያውያን የልጅነት ትዝታ ነው። በሌሊት በቡድን የሚጓዙ ልጆች፣ በየቤቱ ደጃፍ ላይ ቆመው የሚዘምሩ የሆያ ሆዬ ዜማ፣ የሚነደው ችቦና ለበዓል ተብሎ የሚዘጋጀው ሙልሙል። ይህ ቡሄ ቡሄ በኢትዮጵያ በተለይም በየአንዳንድ አካባቢዎች በልዩ ባህላዊ ስርዓት የሚከበር በዓል ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ከደብረ ታቦር በዓል ጋር ተያይዞ የሚታወቀው ይህ በዓል በተለይም በልጆችና እንደዚሁም ደግሞ በወጣቶች በሚደረገው በሆያ ሆዬ ልማድ ይታወቃል። በዚህ ዕለት በቡድን የተደራጁ ወጣቶች ከአንዱ ቤት ወደ አንዱ ቤት እየዞሩ የሚዘምሩ ሲሆን ቤተሰቦችም ለነሱና ባህሉን የሚመጥን ስጦታዎችን ያዘጋጃሉ። ሆያ ሆዬ የቡሄ አከባበር በጣም የሚለይበት ባህላዊ ልማድ ነው። ታዲያ ልጆች በቡድን ተሰብስበው በየቤት ደጃፍ ላይ ይደርሳሉ። የተለያዩ የተለመዱ ዜማዎችን በማሰማት የቤቱን አባላት ያወድሳሉ። ቤተሰቦችም እንደየአቅማቸው ሙልሙል ምግብ ይሰጧቸዋል። በዚህም ቡሄ ልጆችን ከልጆች ቤተሰቦችን ከቤተሰብ እና ጎረቤትን ከጎረቤት የሚያቀራርብ ማህበራዊ ትውፊት ሆኗል። በቡሄ አከባበር ውስጥ ችቦ ሌላው ትኩረትን የሚስብ የበዓሉ ድምቀት ነው። በተለይም ምሽት ላይ ችቦ በማብራት የሚደረግ አከባበር የበዓሉን ድባብ ይበልጥ ያደምቀዋል። የእሳቱ ብርሃን፣ የልጆቹ ድምፅ እና የሌሊቱ ድባብ በአንድነት የቡሄን ልዩ ገጽታ ይፈጥራሉ። ቡሄ ከአንድ ቤት ወደ ሌላ ቤት የሚደረግ ጉዞ ብቻ አይደለም። በዚህ ባህል ውስጥ የመተዋወቅ፣ የመረዳዳት፣ የመጋራትና የጎረቤትነት እሴት ይታያሉ። ልጆች በቡድን ሆኖ በመሰባሰብ ይማራሉ፣ ቤተሰቦች መስጠትን ያሳያሉ፣ ማህበረሰቡም የጋራ ደስታን ይፈጥራል። ታዲያ ባህል በመጽሐፍ ብቻ አይኖርም። በሰዎች አኗኗር፣ በዜማ፣ በምግብ፣ በበዓልና በትውልድ ትውስታ ይኖራል። ዛሬ የምናውቀው ቡሄ የተረከብነው ከቀድሞ ትውልድ ነው። ነገር ግን ነገ ይህን ባህል የምናስረክበው ሌላ ትውልድ ይኖራል። ስለዚህ ባህላችንን በማወቅ በመጠበቅና ለቀጣዩ ትውልድ በማስተላለፍ ሁላችንም ኃላፊነታችንን እንወጣ። ዘመን ቢለወጥም ትውልድን ቢተካ ባህል እስከተላለፈ ድረስ ትውስታው ይኖራል። እኛም ባህላችንን እንወቅ፣ እንጠብቅ፣ ለቀጣዩ ትውልድ እናስተላልፍ። መልካም ቡሄ።